ይህች የማትስ መምህር የ16 ዓመት ተማሪዋን ዕለት ትደፍራለች። ከጆሮአቸው አይደለም። ይህ ጉዳይ በእውነት በአሜሪካ የተፈጸመ የ16 ዓመቱን ልጅ በማርክና በተለያዩ ነገሮች እያባበለችና እያስገደደች ታዳጊው ልጅ ነፍሱ ተጨንቃ ወይኔ እንዲል አደረገችው። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ ተብሎ ቦርሳና ደብተር ተገዝቶ ከጀርባው አንግቶ ትምህርት ቤት የሚሄደው ልጅ ሊማርና ዕውቀት ሊሸምት ሳይሆን የማትስ አስተማሪ በሆነችው በ26 ዓመቷ ወጣት ክሊፍተን ካርማርክ ሊደፈር ነበር። ይቺ ክሊፍተን ካርማርክ የተባለች ሴት አንቺ ረፊባ ያጣች አልጀብራና ጂኦሜትሪ ካልኩለስና ፕሮባቢሊቲ እንድታስተምር ብትቀጠርም አጅሪት ማስተማሩ በአፍንጫ ይውጣ ብላ ገና አድገው እንኳን ያልጨረሱ የ16 ዓመት ህፃናትን በግዴታ ወሲብ ታስተምራለች። በእርግጥ ይሄን የሰማና ያየ ሁሉ ደንግጧል። እኛም ደንግጠን ነበር። በእውኑ እኛም ደንግጠናል። በአስተማሪዋ ክሊፍተን ካርማርክና በ16 ዓመቱ ተማሪ መሃል ያለው የእድሜ ልዩነት 10 ዓመት ቢሆንም ለዚች ነውራም በአለጌ ህዝቤ ነውራም ብላሽ የእድሜ ልዩነት ብዙ ዕውቀትና ማስተዋል የሚገኝበት ሳይሆን ዝም ብሎ ቁጥር ብቻ ነበር። ጉድ አስብሎን እንድትመለከቱ የምንለው ነገር ቢኖር ይሄ የ16 ዓመት ታዳጊ በአስተማሪው እንዲህ ሲደፈር ወልዶ ያሳደገው ወላጅ የለውም እንደሚለው ጥያቄ ይሆናል። መልሱ ወላጅ አለውማ የሚል ሲሆን ለዛውም የኮራ የደራ ማርክ የተባለ አባት አለው። ነገር ግን አባቱ ማርክ ልጁ በማትስ አስተማሪው እንደሚደፈር ጠንቅቆ ያውቃል። እንደውም የ16 ዓመቱ ታዳጊ ስለዚህ ጉዳይ ለአባቱ ደጋግሞ እንደነገረውና ከቻለ እንዲያስቆምለት የተማጸነው ሲሆን የአባት ምላሽ ግን እግዚኦ የሚያስብል ነበር። ውድ አድማጭ ተመልካቾቻችን እንደምን ቆያችሁ እያልን ዛሬም በሚገርም እውነተኛ ታሪክ ተመልሰናል። ታዲያ የምትወዱን ሁሉ ላይክ አድርጉ እያልን ሰብስክራይብ ያላረጋችሁ ሰብስክራይብ እንድታደርጉ 5 ሰኮንዶችን እንስጣችሁ። ፎሎ አድርጉኝ አሁኑ። ሌላው ቪዲዮ ስለቅ ኮሜንት ላይ ሄዳችሁ ላይክ አድርጋችሁ ኮሜንት ጉድ ብለን ተመልከቱ የምንላችሁ የክሊፍተን ካርማርክን ታሪክ ሲሆን ክሊፍተን ካርማርክ የተወለደችው በዛው በአሜሪካ በዚህ ምድር ላይም ስትኖር 26 መስከረሞችን አሳልፋለች። በእርግጥ ከመልካም አባትና እናት ተወልዳ የ16 ዓመት ታዳጊን የመድፈር ሞራል ከየት እንዳመጣች ባናውቅም ወላጆቿ በሀገር በሰፈሩ አንቶ የተባሉ እጅግ በጣም የተከበሩ ሰዎች ናቸው። በትምህርትም ቢሆን ክሊፍተን ካርማርክ እጅግ በጣም የተማረች ለራሷ ተምራ ከሷም አልፎ ተርፎ ሌሎችን የምታስተምር የማትስ መምህር ነበረች። ጂኦሜትሪና አልጀብራ ላይ ስትራቀቅ ላየ አስተማሪ ሆና የምታስተምረውን የ16 ዓመት ወንድ ተማሪዋን የምትደፍር ሴት አትመስልም። ፕሮባቢሊቲና ኢኩዌሽንማ የግሏ ናቸው። ክሊፍተን ካርማርክ ተመርቃ ወደ ማስተማሩ ዘርፍ የገባችው ሚዝሪ በሚገኘው ላኩዊ ሃይ ስኩል ነበር። ክሊፍተንም በዚህ ሃይ ስኩል የማትስ መምህር ሆና ስራዋን ጀመረች። ታዲያ የዚህ ሴት አደገኛው ነውር የሚጀምረው በዚህ ትምህርት ቤት ነበር። አዎ ይህቺ ሴት እግሯ እዛ ሃይ ስኩል በረገጠ በመጀመሪያ ወራት ለዳይሬክተሩ የበዙ ቅሬታዎች መጉረፍ ጀመሩ። የመጀመሪያው ቅሬታ ሂሳብ አስተምሪ ብለን ያልናት አስተማሪ ከተማሪዎች ጋር አላስፈላጊ ግንኙነት ፈጥራለች የሚል ሲሆን ሁለተኛው ደግሞ ክሊፍተን ካርማርክ ገና እድሜያቸው 18 ዓመት ያልሞላቸውን የሃይስኩል ወንድ ተማሪዎችን ታሽኮረመማለች የሚል ነበር። ምንድነው እያልከን ያለው ነው? ይሄ ቅሬታ የደረሰው ዳይሬክተር ክሊፍተን ካርማርክ የመማር ማስተማር ዘዴው ስላልገባት ነው በማለት ቀለል አድርጎ በማስጠንቀቂያ ብቻ ያልፋታል። ታዲያ ክሊፍተንን በማስጠንቀቂያ ብቻ መታለፏን እንደ መልካም እድል በመቁጠር ከዚህ በኋላ ሳይታወቅባት ነገር ግን የምትፈልገውን ማለትም ወንድ የሃይስኩል ተማሪዎችን ለማሽኮርመም ታቅዳለች። እና የህዝብ ነው 200 ዓመት ራሱን የሚቀይር እኛ ራሱ ተቃጠል ነው። እቅዷንም ወደ ተግባር በማውረድ የምታስተምራቸውን ወንድ ተማሪዎቿን ማሽኮርመም፣ መጎንተልና ክፍት በሆኑ አለባበሶች ቀልባቸውን መያዝ ጀመረች። ይሄም ተግባሯ እንዳጋጣሚ ሆነና በ16 ዓመቱ በማርክ ልጅ ላይ ተፈጻሚ ይሆናል። የ26 ዓመቱ አስተማሪና የ16 ዓመቱ ተማሪ በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ንግግር ጀመሩ። ይሄም ንግግራቸው እያደገ መጣና አስተማሪና ተማሪ የእርቃን ፎቶአቸውን መላላክ ቀጠሉ። ልብ በሉ እሷ የ26 ዓመት የሂሳብ መምህር ስትሆን እሱ ደግሞ የ16 ዓመት እድሜ ያለው ተማሪዋ ነበር። ጉዱ በዚህ ብቻ አያበቃም። አስተማሪዋ ክሊፍተን ካርማርክ ተማሪዋን ወደ ቤቷ እየጠራች ከ16 ዓመት ተማሪዋ ጋር ወሲብ ማድረግ ጀመረች። የሚገርመውና የሚደንቀው ነገር ደግሞ ይህቺ ሴት ባል ያላት ሴት መሆኗና የሁለት ልጆች እናት መሆኗ ነበር። ባል አላት፣ 2 ልጆች ወልዳለች። ነገር ግን ወንድ ተማሪዋን ቤት እየጠራች ወሲብ ከሱ ጋር ተፈጽማለች። ይሄን ደግሞ ስታደርግ ባሏና ልጆቿ ቤት በማይኖሩበት ሰዓት ነበር። እነሱ ቤት ካሉማ ልጁን ቤት ይዛው መሄድ ስለማትችል
ትምህርት ቤቱን ወሲብ መፈጸሚያ ስፍራ ታደርገዋለች። እንዴት ካላችሁ መልካም 1-2 ተማሪዎች የክፍሉን በር እንዲጠብቁ በማድረግ እሷ ክፍል ውስጥ በመሆን ከህፃን ልጅ ጋር ትባልጋለች። በነገራችሁ ላይ በአሜሪካ ህግ መሰረት እድሜው 18 ዓመት ካልሞላ ታዳጊ ጋር ማንኛውንም አይነት የጾታ ግንኙነት ማድረግ እጅግ በጣም ነውርና በህግ የሚያስጠይቅ ወንጀል ነው። ለወራት የቀጠለው ብልግና የሰለቸው ታዳጊ ተማሪ ይህስ ነገር በዚህ ላይ መቆም አለበት ብሎ ለአባቱ ስለ ጉዳዩ ተናገረ። የአባት መልስ ግን ህመም የሚፈጥር ብቻ ሆነ። ህመም ነው። አባት ለልጁ እንዲህ አለ፣ እኔ በከለክል ተደብቀ ማድረግ አይቀርም፣ ስለዚህ ሳታፍር የምትፈልገውን ማድረግ ትችላለህ ሲል አረፈው። ታዲያ በዚህ መሃል ነበር ሁሌ አስተማሪዋ ከልጁ ጋር ወሲብ ስትፈጽም በር የምታስጠብቀው ተማሪ ስለ ጉዳዩ ለዳይሬክተሩ የተናገረው። ይሄን ጉድ የሰማው ዳይሬክተር እየሮጠ ወደ ክፍሉ ሲመጣ አስተማሪና ተማሪ ወሲብ እየፈጸሙ እዛው እጅ ከፍንጅ ይያዛሉ። በስመ አብ ወወልድ ወመንፈስ ቅዱስ እዛው ግብረ ሥጋ ግንኙነት ላይ ናቸው። ጉዳዩ ፍርድ ቤት ሄደ። ፍርድ ቤትን በስልክ እነዚህ ሁለት ግለሰቦች የተላላኩትን ከተመለከተ በኋላ የተደረገውን ድርጊት ከምስክሮችም ከሰማ ወዲህ የ26 ዓመት ዕድሜ ያላትን መምህር ክሊፍተን ካርማርክን የ16 ዓመት ዕድሜ ያለውን ተማሪ ደፍረሻል በማለት የ4 ዓመት እስር ፈረደባት። ይሄ የእስር ቅጣት ለአባትም አልቀረለትም። ልጅን ቸልተኛ ሆነ በማሳደግ በሚል ፍርድ ቤቱ በአባት ማርክ ላይ የወራት እስር ፈረደበት። ክቡራን አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይሄን ይመስል ነበር። በሌላ ዝግጅት በሌላ ጊዜ እስክንገናኝ መልካም ቆይታ ይሁንላችሁ። ልዩ ኢንሳይደር ብለን ጥሩ መጠሪያ የሚሆን ስም አውጥተን ወደ እናንተ ውድ አድማጭ ተመልካቾቻችን አይንና ጆሮ ስንመጣ እንደ አባቶቻችን ተረት መልከ ጥፉን በስም ይደግፉ እንደሚሉት ጆሮ ገብ ባልሆኑ ስራዎች ጥሩ ስም ይዘን ብቻ ሳይሆን የእናንተን ውድ አድማጭ ተመልካቾቻችንን አይንና ጆሮ ያከበሩ ጥንቅቅ ተደርጎ የተሰሩ ድንቅ እውነተኛ ታሪኮችን፣ በመንግስታት ላይ የተፈጸሙ ፍንቀላዎችን፣ የጦርነት ክፉ መልኮችን እና ለመማሪያ የሚሆኑ እውነተኛ ድንቅ የወንጀል ታሪኮችን በግሩም ዝግጅትና አቀራረብ ይዘን ሲሆን እናንተም የተወደዳችሁ ተመልካቾቻችን ወርቅ ከሆነው ጊዜያችሁ ከፍላ ስትሰጡን እንደማትከስሩበት በሙሉ መተማመን ሲሆን ቻናሉን ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ እንጠይቃለን። እንደ አባቶቻችን ወግና ስርዓት እንደ ሀበሻዊ ቢሂልም ቤት ሲሰራ በደቦ ነውና ሲበላ ሲጠጣም በማዕዱ ዙሪያ እንዲሁ በአብሮነት ነውና እኛም በጋራ በመሆን መልካምና አስተማሪ ነገር የምንመለከትበትን የዩቲዩብ ቤታችንን እንገንባ ስንል በታላቅ አክብሮት ጠየቅናችሁ። በድጋሚ ሰብስክራይብ፣ በድጋሚ ላይክ